ሊላሂ ወኢላሂ ራጂዑን። ወንድም እህቶቻችን እንደዚህ በየበረሃው በየባህሩ የአሳ እራት ሆነው ሲታይ በጣም ልብ ያማል። በጣም እንደው ቴሌግራም ላይ የተለቀቀውን እህቶቼ እንዳታዩ፣ የልብ በሽተኛ ትሆናላችሁ። እኔ አላየውም፣ ትንሽ ትንሽ ነው ያየሁት ማለት ነው። እንደው አላህዬ የተሻለውን ነገር ይምረጥልን። ያ አላህ ያ አላህ ያ አላህ። ይችን እናት እንደው ምን ይሆን የሚያጽናናት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ዛሬ ወላሂ እጅግ በጣም ልብ በሚነካ ነገር ነው የተከሰትኩትኝ። ዱዓ አድርጉ። ሁላችንም ዱዓ ልናድርግ ግድ ይለናል ብዬ ነው የማስበው። ምክንያቱም ወገኖቻችን በዚህ መልኩ መግቢያ ላይ እንደተመለከታችሁት በባህር በየመን ላይ ጀልባ ተገልብጦ እንትናቸው አስክሬናቸው ከላይ ተንሳፎ እንግዲህ የመን ላይ ተገኝተዋል ማለት ነው። ያልተገኙ ይኖራሉ፣ ግን በጣም በሚያሳዝን ሁኔታ እኔ አላቅም የሰው ልጅ በዚህ መልኩ እንደዚህ ማለት እኔ አላቅም። እኛ ኢትዮጵያኖች ሁልጊዜም በቃ ችግሮቻችን እየበዙ እንጂ ችግሮቻችን እየቀለሉ የሚመጡት ነገር የለም። በእነሱ ለመፍረድም ይከብዳል። በቃ አላቅም፣ አማራጭ አጡ ናቸው። ብዙዎቹ ተስፋ የቆረጡ ናቸው። በትምህርታቸው፣ በስራቸው፣ በብዙ ነገር ነው የሀገራችን ላይ በጦርነት እየተናወጡ ነው። አብዛኞቹ የወሎ ልጆች እና የራያ ልጆች ናቸው የሞቱት እየተባለ ነው። እንግዲህ ያልተገኙ ቤት ይቁጠረው፣ ያልተገኙ ይኖራሉ። ብቻ በጣም ነው ልብ የሚሰብረው። እንደው ምን አለበት ማለት አገር ላይ ተሞቶ አሟሟቱ ይሄ ሁለት ሞት ነው። አገር ላይ ለራሱ ቢሞት አገር ነው ከሀገር ጋር ነው የምንቀበረው። ሀገር ላይ ስንሞት በቤተሰብ መሀል ነው የምንቀበረው። ሀገር ላይ ስንሞት ሬሳችን እንኳን በስነ ስርዓት ነው ቀብር የሚያገኘው። ሰው ሀገር ላይ ስንሞት ግን እንደዛ አይደለም። ወላሂ ነው የምላችሁ። በጣም ነው ልቤን የነካኝ። አሁን የነዚህ እናት ምን ተብሎ ነው የሚነገራት? የነዚህ እናትስ ምን አይነት ቃል ነው የሚያጽናናት? ምንድነውስ የሚያጽናናት? እውነት ወላሂ እኔ አላቅም። ችግር ይኖራሉ ማለት ብዙ ነገር አለ ሀገራችንም ላይ። ሞት እንኳን ቢሆንም ሀገራችን ላይ መጋፈጥ ይሻላል። እንደው ህገ ወጥ ደላሎችን እንደው አላህ ይመላብላቸው። ኧረ ተው ዱዓ አድርጉ እህቶቼ ወንድሞቼ፣ እውነት ዱዓ አድርጉ። ወገን አለቀ። ወገን እንደ ቅጠል በየቦታው ረገፍን። እኔ አላቅም ወላሂ በጣም ነው የተሰማኝ። በጣም ነው ያዘንኩትኝ። እንደው ምን አይነት ቃል ነው ይችን እናት የሚያጽናናት? በዚህ መሀል ወንድም እህቶች ይኖራሉ በስደት ዓለም ላይ። የወንድም እህቶቻቸው ሞትን ሲያዩ አስክሬናቸውን ሲመለከቱ ምን ይሆን የሚሰማቸው? ምን አይነት ቃል ይሆን የሚያጽናናቸው? ወላሂ በጣም ከባድ ነው። ከእንደዚህ አይነት ሙሲባ አላህ ይጠብቀን እህቶቼ። አላህ በቃችሁ ይበለን ስደትን። እንደው ህገ ወጥ ደላሎች እንደው ነፍሳችሁ ይማር ይሆን? እንደው ስደትን የተሻለ ነገር ነው ብላችሁ የሚጀነጀኑና ልባቸው እንዲሸፍት የምታደርጓቸው ሰዎች ልባችሁ እንደው ምን ይላችሁ ይሆን? የዚችን እናት እንባ ስታዩ ምን ይሰማችሁ ይሆን? ደስታ ባደረጋችሁት ነገር ባገኛችሁ ገንዘብ ደስተኞች ናችሁ? ደልልና ሰርታችሁ ወንድም እህቶቻችሁን በየበረሃው ገድላችሁ አስገድላችሁ ደስታን ታገኙ ይሆን? እች እናት እንደዚህ አሳሯን አይታ አሳድጋ አስተምራ እሰይ ልጅ የደረሰልኝ በልጆች እፎይ ይላለሁ ስትል እንደዚህ በማድረጋችሁ ትደሰቱ ይሆን? ምን ይሆን የሚሰማችሁ? የእናት ሀዘን ምን ይሆን የሚሰማችሁ? አላቅም። እንደው እንዴት ነው ልባችሁ የደነደነው? አላቅም። ብዙ ልጆች ከሁሉም ነገር ልቤን የሚነካው ነገር ምን እንደው ታውቃላችሁ? በህገ ወጥ ላይ እርጉዝ ሆነው የሚመጡ እህቶች አሉ። አርግዞ ሰው ሁለት ነፍስ ሆኖ እንደው ምን ያክል ለምንድን ነው ግን ይሄ ትውልድ እንደዚህ በትንሹ ነገር ተስፋ መቁረጥ የፈለገው? ለምንድን ነው ግን እንደዚህ በትንሹ ነገር ተስፋ የምንቆርጠው? ለምን እንዴ?
ስንት ነፍስ ሆነሽ ባህር የምትገቢ እህት እንደው ላንቺ አታስቢ፣ ለምትወልጂው ሆድሽ ውስጥ ላለው ልጅ ብታስቡ ምን አለበት? ነገ እኮ የተሻለ ቀን ይመጣል። መከራ፣ ችግር፣ ዱንያ እኮ ታልፋለች። ያልፋል እኮ። ለምን በትንሹ ነገር ተስፋ ቆራጭ እንሆናለን? ለምን? አንዲት ልጅ እንደዚህ እርጉዝ ሆና መጣች፣ ገባች፣ ግን በኃይለኛው ታመመች። ከዛ ወይባ ነው ወይባ አልኩኝ፣ ይሄ ወባ ነው ብለው የወባ መድኃኒት ሰጧት። እርጉዝ ስለነበረች ያው እርጉዝ ምንም አይነት መድኃኒት አይጠቀምም። በዚህ አጋጣሚ እርጉዝ ሆናችሁ የማታውቁ ሰዎች እባካችሁን ታመማችሁ ሐኪም ሄዳችሁ አማክሩ እንጂ ምንም አይነት መድኃኒት መውሰድ አይፈቀድም። ገባችሁ? አይፈቀድም። እና መድኃኒት ይሰጧታል። መድኃኒት ትጠቀማለች። ከዛ አልተሻላትም፣ ይብስባታል። ሆስፒታል ትሄዳለች። ሆስፒታል ሄዳ እሷም ልጁም ሞቱ። በገባች በ2 ቀን በ3 ቀኗ እንደዚህ ነው የሞተችው ማለት ነው። እና በዚህ አጋጣሚ በመንገድ ላይም ሊያረግዙ የሚችሉ ሊኖሩ ይችላሉ። በባህር የመጡ እህቶች ካሏችሁ ቼክ ማስደረጉ ጥሩ ስለሆነ ቼክ አስደረጓቸው። ሲታመሙባችሁ መጀመሪያ በሐኪም ቼክ አስደረጓቸው። ምክንያቱም ታውቃላችሁ በስደት ዓለም ላይ በባህር ስትመጡ መደፈር አለ፣ ብዙ ነገር አለ። ብዙ ሚዲያ ላይ ያልወጡ የስደት ዓለም በየመን በሚመጡ እህቶች ላይ በባህር በሚመጡ እህቶች ላይ ብዙ የሚደርስ ግፍ መከራ አለ። እባካችሁ ከተደፈራችሁ መደፈር በእናንተ አልተጀመረም። ህይወት ይበልጣል። ነገ የተሻለ ነገር ይመጣል። ተደፍሬያለሁ ብላችሁ ራሳችሁን ቼክ አድርጉ። ምክንያቱም በሽተኛ ይሁን የሚደፍራችሁ ሰውዬ በሽተኛ ይሁን ጤነኛ ይሁን አታውቁም። ከተቻላችሁ እንደው ባካችሁ በሀገራችሁ ላይ ለምን ለምናችሁ አትበሉ። የኢትዮጵያ ሕዝብ እኮ ችግር የለበትም ለመስጠት፣ ችግር ይዞን እንጂ ለመስጠት ችግር የለብንም። ለምኖ መብላት በሀገር ላይ ይሻላል። ሀገር ላይ ኬንዳ አንጥፎ ምድሩ ላይ መተኛት ይቻላል። ውድ የሆነ ህይወታችሁን ተምትገብሩ ነገ ህይወታችሁ በምን እንደሚቀየር አታውቁም። የሚሰደዱ ወንድም እህቶች ካሏችሁ ምከሯቸው። ዛሬ እኔ ቤት ሀዘን አለመግባቱን አይደለም መመልከት ያለብኝ። ነገ የኔ ወንድም ላይ ሊደርስ ይችላል። ነገ እኔ እህት ላይ ሊደርስ ይችላል። ነገ እኔ ጎረቤት ላይ ሊደርስ ይችላል። በጣም መከራ ነው ቤተሰቦች፣ እጅግ በጣም መከራ ነው። አላቅም ወላሂ እንደው በጣም ነው ልቤን የነካው። ብዙ እህቶች ብዙ ወንድሞች አልቀዋል በየመን ላይ። አላህ ይድረስልን። አላህ የተሻለውን ነገር ይምረጥልን። ዱዓ አድርጉ። ይሄ ዱዓ የሚያስፈልገው ነገር ነው። ዝም የምንለው ነገር አይደለም። ከእለት ወደ እለት ዝም አልን። ግን አሁን ነገሮቹ እየተባባሱ እያደጉ መጡ። እያደጉ ሲመጡ ደግሞ በኋላ ላይ መቆጣጠር ሁላ አይቻልም። ይኸው መቆጣጠርም አልተቻለም። መጀመሪያ ላይ ነበር ህገ ወጥ ደላሎችን መላ ማለት የነበረበት መንግስት፣ ግን አሁን በቃ ተቁጥጥር ውጭ ሆኗል። ምክንያቱም ሁሉ ነገር በገንዘብ ነው። ባለስልጣኑ በገንዘብ ይገዛል። ሁሉም ነገር በገንዘብ ይሆናል ማለት ነው። እና እባካችሁን እንደው አላህ ይጠብቃችሁ እህቶቼ፣ ወንድሞቼ፣ አላህ ይገዛችሁ፣ አላህ ይገዘን፣ አላህ ይጠብቀን፣ አላህ ይጠብቃችሁ። የሞቱትንም እንግዲህ አላህ ይማራቸው፣ ቤተሰቦቻቸውንም አላህ ያጽናናልን፣ ሀገራችንን ሰላም አላህ ያድርግልን። የሀገር ሰላም መጥፋት ነው እንደዚህ መላችንን ያሳጣው፣ እንደዚህ መከራችንን ያበዛብን የሀገር ሰላም መጥፋት ነው እና ሀገራችንን ሰላም ያድርግልን። እንግዲህ ምን የሚደረገው ነገር አለ? የተሻለውን ነገር አላህ ይምረጥልን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰቦች፣ እህቶቼ፣ ወንድሞች አላህ ይጠብቃችሁ። ወጥቶ ተመቅረት አላህ ይጠብቃችሁ። ዱዓ አድርጉ። ዝም የምንልበት ጊዜ አይደለም። ሀቂቃ በጣም ነው ልብ የሚነካው። አላቅም ምን ማለት እንዳለብኝም ግራ ግብት ነው ያለኝ ወላሂ።